ምጮታለሁ ቁጭ ብዬ መጽሐፍ አነባለሁ። ክላስ አልገባም፣ አልወደውም ነበር ጋይስ። ሶ ይሄ ያለፈ ታሪክ ነው፣ ተለመደው። ይሄ ያለፈ ታሪክ ነው ጋይስ። ትምህርታችሁ ላይ ፎከስ እያደርጋችሁ እናንተ እንትን በሉ። ያለፈ ታሪክ ነው፣ እንትን ነው ያለፈ ታሪክ። ተምርሃል? ይሁን ዜማ ተምርሃል? ነው የተማርከው? ኮምፒውተር ሳይንስ ትሰራበታል? እሺ እንቀጥላለን። ጥያቄ ፈጠረበት አይደለም እንትን ቀጥል። አይ ችግር የለም። ለምን ባድ ኢንፍሉዌንስ መሆን አንችልም። እግዚአብሔር ይረዳንና ትምህርት ስርዓቱ ይቀየርና ሰዎቹ ለመማር ይገባቸዋል እንላለን። ግን በፊት ለፊት ነው የምናገረው። ትማሩም ባትማሩም የህይወት ዕጣ ፈንታችሁን የምትወስኑት እናንተ ናችሁ። ትምህርታችሁ አይወስነው። አካውንታንት ተምረሃል አይደል? ሰርተህ በጣም በቃ አንተ ተምረሃል አይደል? ተምረሻል። አንቺ በተማርሽበት እየሰራሽ ያለሽ አይደለም። እሺ፣ ግን ለምን እንደሆነ ታውቃላችሁ? የማሰሩበት ለምንድን ነው? እናንተ ፈልጉ። እኔ ታውቃላችሁ፣ የጥያቄ ነው። እኔ ማቀበለስኩት ምን ሆነ? እኔ ስለ ጥያቄ ጠይቀው ማለት ነው። ሌሎችም ሰዎች ይወቁት። በቃ ሁላችንም ተምረናል። በእርግጥ እኔ አልተማርኩም። የሚገርም ነገር ዲግሪ የለኝም ማለት ነው። የትኛው ዩኒቨርሲቲ ዲግሪ አልሰጠኝም። 2 ዩኒቨርሲቲ ነበርኩኝ። እንዴ ይሄኛውስ ደብረ ብርሃን ስለጀንደሪ ታይም እኮ ግን አልጀመረም እኮ ታሪኩ። በጣም እንዴ ደብረ ብርሃን እኮ ራሴን አፍርሽ የሰሩበት ቦታ ነው። ዳንዲስ ሪክሬት ያደረኩበት ምንም በቃ ምንም የተጨበጨበበት ጊዜ ነበር። በጣም ነው የምወደው። የምቆጭበት ጊዜ አይደለም የደብረ ብርሃን ጊዜ።